ጥራት ያለው እንቅስቃሴ የሚያደርገው ተጫዋች ነው ብሩክ ሙልጌታ። ሌላ አስደናቂ ኳስ እንዴት ያለ ኢትዮጵያ ቡና ደካማ መከላከል ነው! ጥራት ያለው እንቅስቃሴ የሚያደርገው ተጫዋች ነው ብሩክ ሙልጌታ። ሌላ አስደናቂ ኳስ እንዴት ያለ ኢትዮጵያ ቡና ደካማ መከላከል ነው! ላንቲየሪ የበዙ ርቀቶችን ወደ ኋላ ቆጥሯል። በተረጋጋ መልኩ ተንፍሷል። ላንቲየሪ ኳሷንም ለመምታት ብዙ ነው የዘገየው። ላንቲየሪ አሁን በጥልቀት ገብቶ አማካይ ክፍል ላይ ተገኝቷል። ፍጹም ከምንጠብቀው ቦታ በተቃራኒ በእርግጥ በኢትዮጵያ ዋንጫ ይህን ሲያደርግ አይተናል። ረመዳን በድጋሚ አሁን በጥልቀት ገብቶ አማካይ ክፍል ላይ ተገኝቷል። ፍጹም ከምንጠብቀው ቦታ በተቃራኒ በእርግጥ በኢትዮጵያ ዋንጫ ይህን ሲያደርግ አይተናል። ረመዳን በድጋሚ ረጀብ በድጋሚ ወደ ኋላ ዮርዳኖስ አቡበከር አዳሙ የመምቻ ክፍተት እየፈለገ ነው። ቦታው ጠቧል። ሁሉም ኳስ እየተገጫጨ ነው። ጨዋታው ቀጥሏል። በፍቃዱ አሸንፏል። አሁን የበዛ ጥድፊያ ይኖራል በኢትዮጵያ ቡና በኩል ይጠበቃል። ሚኪያስ ጥሩ ቦታ ላይ ተገኝቷል። ከጀርባ በድጋሚ